እንደነዚህ አይነት ከግር ጥፍር እስከ ፀጉር ጫፍ ልበሳሳ እንዴ ጀማው አንድ ግጥም እሳይለ ቺኳ የሀብታም ልጅ የተንደላቀቀች ፈታ እንበልብላ ኪሴን አሳቀቀች። የሜም ቪዲዮዎችን እንዴት መስራት እንደምትችሉ በዛሬው ቪዲዮ አሳያችኋለሁ። እናም ቪዲዮውን ላይክ፣ ቻናላችን ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቀጥታ ወደ ቪዲዮ። በመጀመሪያ ዳውንሎድ የምታደርጉትን ቪዲዮ ትመርጣላችሁ። ከመረጣችሁ በኋላ የሼር ምልክቷን ነክታችሁ ኮፒ ሊንክ የሚለውን ትጫናላችሁ። ሊንኩን ኮፒ ካደረጋችሁ በኋላ የቪዲዮአችሁን ማንኛውም ብራውዘር ላይ ሊሆን ይችላል ትሄዱና ሰርች በተኑ ላይ ቲክቶክ ቪዲዮ ዳውንሎድን ብላችሁ ትጽፋላችሁ ማለት ነው። በመቀጠል ከሚዘረዝርላችሁ ዌብሳይቶች አንዱን ትመርጡና ኮፒ አድርጋችሁ የመጣችሁትን ሊንክ ፔስት አድርጋችሁ ዳውንሎድ ማድረግ ነው። የዛኔ ያለ ዋተርማርክ ዳውንሎድ ያደርግላችኋል ማለት ነው። እሺ፣ በመቀጠል ደግሞ ኦቨርሌይ ሳውንዶችን መፈለግ ይኖርባችኋል። ማለትም ከሆነ እንቅስቃሴ በኋላ ማስገባት ያለባችሁ ድምጾች አሉ፣ መጀመሪያ ላይ እንዳሳየዋችሁ ማለት ነው። እነሱን ሳውንዶች የምታገኟቸው ደግሞ አንድ የቲክቶክ ቻናል አለ። እሱም ቲቲዮ ግሪን ስክሪን ይባላል። እሱ ላይ የፈለጋችሁትን ኦቨርሌይ ሳውንዶችንም ሆነ ግሪን ስክሪኖችን ማግኘት ትችላላችሁ። እና ደግሞ በመጨረሻ ይችን የአፍ እንቅስቃሴ ነው ማውረድ ያለባችሁ። ይችንም የአፍ እንቅስቃሴ የምታገኟት የኔ ቴሌግራም ቻናል ላይ ማግኘት ትችላላችሁ። ሊንኩም እዚህ ላይ ያለላችሁ። አሁን ሁሉንም ዳውንሎድ አድርገን ጨርሰናል ማለት ነው። ቀጥታ ወደ ኤዲቲንጉ። እሺ፣ ያወረዳችሁትን ኢንፑት ታደርጋላችሁ ፎቴጃችሁን። ከዛ በመቀጠል እዚህ ጋር ወደ ስክሮል ስታደርጉት ሬሾን ቲክቶክ ማድረግ አለባችሁ። ቲክቶክ ካደረጋችሁት በኋላ ጀስት በቃ ጎላ ነገር እንደዚህ አድርጋችሁ ታስቀምጡታላችሁ። ከዛ መጨረሻ ላይ ዋተር ማርክ መደለታችሁ እንዳረሱ ስለሚረብሽ መጨረሻ ላይ የቲክቶክ ምናምን ስላለ እንደዚህ አድርጋችሁ ታጠፉታላችሁ። እሱን ይኸው ቪዲዮውን አንዴ ሙሉ ሁኔት የሆነች የዛችኛዋን ድመት ላይ ይጮሁባታል ውሻው ማለት ነው። ከዛ ስትመጣ እንትኗ ውሻው ደግሞ ይደነግጣል ማለት ነው። እንደዛ አይነት ነገር እንዴት እንደምንሰራው አሁን ላሳያችሁ። እሺ፣ እንደዚህ ካደረግን በኋላ አሁን በጣም ብዙ ሰዓት ላይ የምንጠቀመው ፍሪዚንግ ነው። ፍሪዚንግ እንዴት እንደምንጠቀም ላሳያችሁ። እሺ፣ አሁን እዚህ ጋር እየጮህባት ነው አይደለ? ትወጣለች፣ አላያትም። ከዛ እዚህ ፖስት ታደርጉትና ፎቴጃችሁን ከነካችሁት በኋላ ወደ ጎን ስክሮል ታደርጉታላችሁ። ከዛ ፍሪዝ የሚል ይመጣላችኋል እንደምታዩት። እሱን ትጫኑታላችሁ። ካያችሁት የዚህን ፓርት ለሆነ ጊዜ ፍሪዝ ያደርግላችኋል፣ ለ30 ሰከንድ ማለት ነው። እንደምታዩት ፍሪዝ አድርጎ ይቆማል። ፍሪዝ አድርጎ ይቆምና ከሆነ ሰዓት በኋላ ደግሞ ካቆመበት ይቀጥላል ማለት ነው። ይህን የምታደርጉት እንደዚህ ነው። ከዛ የአፍ እንቅስቃሴውን ወይም የመጀመሪያውን የሚያወራውን ኦቨርሌይ የተጠቀሙትን ላሳያችሁ። ምንም አይነት ፎቴጅ ሳነኩ እንደዚህ አይነት ነገር ያመጣላችኋል። ከዛ ኦቨርላይ የሚለውን ትነኩትና አድ ኦቨርላይ የሚለውን ትጫኑና እኔ የፈለኩት ይሄንን ነው። እንደምታዩት ከግር ጥፍር እስከ ፀጉር ጫፍ ልበሳሳ እንዴ ይሄንን ነው ማለት ነው የማደርገው። እሺ፣ ከዛ ይሄኛውን ምን ታደርጉታላችሁ? ኤክስትራክት አውዲዮ የሚል ያመጣላችኋል። እንትኑን ትነኩታላችሁ። ይሄን ያስገባችሁትን ኦቨርላይ ከነካችሁት በኋላ ኤክስትራክት አውዲዮ የሚል አለ። እንደምታዩት ይሄ ነው ኤክስትራክት አውዲዮ የሚለውን ስጫኑ አውዲዮን ኤክስትራክት አድርገልኝ። ከዛ ይሄኛው ቪዲዮ ምንም አይሰራልኝ ምስሉ ማለት ነው። ትደልቱታላችሁ። ከደለታችሁት በኋላ ከአፍ እንቅስቃሴው ጋር የሚሄድም እንትኑን ማውረድ ይኖርባችኋል ብያችኋለሁ። የኔ ቴሌግራም ቻናል ያለ እሱን ዳውንሎድ ማድረግ ትችላላችሁ። ይሄኛውን ማለት ነው። ይሄኛውን ዳውንሎድ ማድረግ ይኖርባችኋል። እሺ፣ ከገለታችሁ በኋላ ሳውንዱን ባክግራውንድ ሳውንድ ስላለ ሆነ እሱን ዜሮ ማለት ነው። ከዛ በኋላ ደግሞ ድጋሚ ትጫኑትና ይሄንን ፎቴጅ ሪሙቭ ባክግራውንድ፣ ከዛ በኋላ ግሪን ስክሪኑን ታወጣላችሁ ማለት ነው። እንደዚህ ካወጣችሁት በኋላ ፍሪዝ የሚያደርግበት ፓርት አለ አይደለ? አሁንም እንትኑን አላስወጣልንማ። እኔ አስተካክዬ የኔ ቴሌግራም ቻናል ላይ ፖስት አድርግላችኋለሁ። አሁን ከስር ነጭ ነው ያለ። እንደሱ ከመጣባችሁ ይሄው ክሮፕ የሚል አለ። ክሮፕ ማድረግ ትችላላችሁ። እንደዚህ ነጭ ነው ያን እንዳስገባባችሁ ማለት ነው። ይሄው ክሮፕ አደረገልኝ ማለት ነው። ከዛ ፍሪዝ የሚያደርግበት ቦታ ላይ ሄደን የድመቷ አፍ ላይ ታደርጉታላችሁ። እንደዚህ ማለት ነው። እንደዚህ ታደርጉታላችሁ። ከግር ጥፍር ይሄው አጀማመሩ ከግር ጥፍር እስከ ፀጉር ጫፍ ልበሳሳ ታስረዝሙታላችሁ። ፍሪዝ የሚያደርገውን ፓርት እስከሆነ ፓርት ታስረዝሙታላችሁ። ይሄንንም ዱፕሊኬት ማድረግ ትችላላችሁ። አሁን ይሄንን አይረዝምም አይደለም? ይሄኛው ፎቴጅ ማለት ነው የአፍ እንቅስቃሴ ፎቴጅ ስለማይረዝም ዱፕሊኬት ታደርጉታላችሁ። ፎቴጁን ትነካላችሁ። ከዛ ወደ ጎን ስክሮል አድርጋችሁ ይሄው ዱፕሊኬት የሚላለ ዱፕሊኬት አሁን ተደገመ አይደለ? እንደዚህ አሁን በቃ ቪዲዮ ሲጀምር እንዴ በጣም ቀላል ነው። ከግር ጥፍር እስከ ፀጉር ጫፍ ልበሳሳ እንዴ ጭስ። ከዛ እዚህ ጋር እናቆመዋለን። ምን እንደምናደርግ ላሳያችሁ። ከዛ አሁንም ከት እናደርገዋለን የተናገረውን እንትን ማለት ነው። እሱን ከት ካደረግነው በኋላ አሁን ይሄንን ቦቶ መመለስ ይኖርብናል። ከዛ
ጭስል ላመጣጡ እንዴ ብራዘር። ይህንንም ዲፕሊኬት ያደረግነውን እንደልተውና ከዛ በመቀጠል እንዲህ እኩል ካመጣችሁት በኋላ ራሳችሁ አሬንጅ ማድረግ ትችላላችሁ። እሺ ከዛ አሁንም ትንሽ ቪዲዮን እናስኪደው እና ፍሪዝ እናደርገዋለን። አሁን ከእግር ጥፍር እስከ ፀጉር ጫፍ ልበሳሳ እንዴ እስከሚለው ታረጉታላችሁ። የከንፈር ምልክቷንም እንዲህ ካስተካከላችሁ በኋላ እስከ ፀጉር ጫፍ ልበሳሳ እንዴ ከዛ እንዲህ ቪዲዮ እንዲሄድ እናደርጋለን። እንዲህ አሁን እዚህ ፓርት ላይ ደግሞ ድጋሚ ፍሪዝ ታደርጋላችሁ። ተነካላችሁ ፎቴጃችሁን ስክሮል አድርጋችሁ ወደ ጎን ፍሪዝ፣ ከዛ የአፍ ምልክቷን ድጋሚ ታመጣላችሁ። ሳውንዱንም ካመጣን በኋላ ጭስል ላመጣጡ እንዴ ብራዘር ናወራቸው ጭስል ላመጣጡ እንዴ ብራዘር። አሁን ጭስል ላመጣጡ እስከሚለው ክሮፕ ትቆርጡታላችሁ ከታረጉትና በቃ ከዚህ በኋላ ያለው ያስፈልግም። መጨመር የምትፈልጉት ነገር ካለ አይዲያችሁን ራሳችሁ ማምጣት ትችላላችሁ። አሁን እስቲ ጭስል ላመጣጡ እንዴ ብራዘር። አሁን እስከዚህ ማለት ነው። በቃ ፎቴጃችንንም እንደዚህ አስገብተናል። ጭስል ላመጣጡ እንዴ ብራዘር። ከዛውን ከዚህ በኋላ ደግሞ ያቺ ድመት የምትናገረው ነገር ለማስገባት ነው። እንዲህ ሲወድቅ ይቺ ድመት የሆነ ነገር ብትናገር ጥሩ ነው። እዚህ ላይም ፍሪዝ ታደርጉታላችሁ። ፍሪዝ ታደርጉትና ፍሪዝ ካደረጋችሁት በኋላ ድጋሜ ይህንን የከንፈር ምልክቱን ዱፕሊኬት ታደርጉታላችሁ። ዱፕሊኬት ካደረጋችሁት በኋላ እንደዚህ ታስገቡላታላችሁ ማለት ነው። ለዚች ድመት ታሳንሷትና እንዲህ ካስቀመጣችሁላት በኋላ ለእሷም ሳውንድ ታስገባላችሁ ማለት ነው። አድ ኦቨርሌይ የሚል አለ። ይህንን ብናስገባበት ይህንን ደግሞ ምን ታደርጋላችሁ? እንደነገርኳችሁ ፎቴጁን ትነኩትና ኤክስትራክት አውዲዮ የሚላል አውዲዮን ብቻ ያወጣላችኋል። ከዛ ይሄንን ቪዲዮውን ዲሌት ትሉታላችሁ ማለት ነው። ከዛ እንደዚህ አድርገን እንዲህ ካደረጋችሁ በኋላ የቀረውን ሳውንድ ዲሌት ታደርጉታላችሁ ማለት ነው። ከዛ ትንሽ እንዲህ ካደረጋችሁት በኋላ እንደምታዩት አሁን ደግሞ እንደዚህ አድርጋችሁ እናንተ ሞር ኤዲቲንጉ ላይ መጨነቅ ይኖርባችኋል። እስቲ ሙሉውን አንዴት ከእግር ጥፍር እስከ ፀጉር ጫፍ ልበሳሳ እንዴ ጭስል ላመጣጡ እንዴ ብራዘር። ይችኛዋ ትንሽ ከንፈሯ እናንተ አስተካክሉት። በስተካከል ጭስል ላመጣጡ እንዴ ብራዘር። በቃ እንደዚህ ይሆናል። አሁን ለምሳሌ ደግሞ የሆኑ ሾርት ሳውንዶችን ምናምን ነገር አዳርጉባቸው። ለምሳሌ የሆነ የአስደንጋጭ ነገሮችን እንደዚህ አይነት ሾኪንግ የሆኑ ነገሮችን አስደንጋጭ እንደሚመስሉ የሆኑ ኤስኤፍኤክሶችን እዛው ካፓት ላይ ታገኛላችሁ። እሺ አብዛኛውን የሚም እንትኖች ካያችኋቸው ቪዲዮዎች ዳርዳራቸው የሆነ ደግሞ እንደ የሆነ ምን ልበላችሁ ዳርክ ነገር ይሆናል አይደል? እሱን ለማድረግ ከፈለጋችሁ እዚሁ ኢፌክት ላይ ማግኘት ትችላላችሁ። ነገር ግን እንደዚህ ቢሆን ምርጥ ነው። ኤክስፖርት አድርጉት። ቪዲዮዎቹን ኤክስፖርት ታደርጋላችሁ። እናንተ ኤክስፖርት ስታደርጉ ኳሊቲው ላይ ተጨነቁ። እኔ ሚም ፖስት ስለማላደርግ ኳሊቲውን ጨምሩት። ኤክስፖርት ካደረጋችሁት ቪዲዮዎቹን ከዛ በኋላ እንደምታዩት ይሄ ሚም የተደረገው ነው እንደምታዩት። እሺ ከዛ ክሊክ ታደርጉታላችሁ። ክሊክ ካደረጋችሁት በኋላ እዚህ ጋር አጀስት ምትላለች እሷ ላይ ትሄዱና ቫይለንስ የሚላል እዚህ ጋር እሱን ከተጫናችሁ በኋላ እንደምታዩት ወደ ዳርክ ነገር እንደዚህ አድርጋችሁ ጎን እንዲመጨመር ወይም በነጭ ነገር ከፈለጋችሁ ብዙም እንትን አይሰጥም፣ ግን በጥቁር ነገር እንደዚህ ቢሆን ያበደ ነው። ከእግር ጥፍር እስከ ፀጉር ጫፍ ልበሳሳ እንዴ ጭስል ላመጣጡ እንዴ ብራዘር። አይዞሽ ገለቴ አይዞሽ በቃ